ማራኪ ጤና ማራኪ ጤና ማራኪ ጤና ማራኪ ጤና እሺ ተመልሰናል። በጣም ቆንጆና በቂ የሆነ ማብራሪያ ነበር ባለሙያው የሰጡት ሐሳብ እጅግ አድርገን ማራኪ ጤና ስም እናመሰግናለን። ያው እንግዲህ በየሳምንቱ ከምናነሳቸው ሐሳቦች ያው የተወሰኑ ግንዛቤ ለውጦች መኖር ስላለባቸው በተደጋጋሚ ሳምንታት በመቀጠሉት ሳምንታትም የጽንስን ካለ ደህንነቱ ያልተጠበቀና ጤናማነቱ ያልታወቀ ቦታ በየመንደሩ ማድረግ የሚያመጣቸውን ችግሮች ማስቃኘት ከጀመሩን ያው ዛሬ 10ኛ ሳምንታችን ላይ ነው የምንገኘው። ዛሬ እንግዲህ በ9 ሳምንታት ውስጥ የተለያዩ ባለታሪኮችን አንስተናል። የተለያዩ ባለሙያዎችም ፕሮግራሙ ላይ ሐሳባቸውን ሰጥተዋል። ግን ዛሬም እንደተለመደው የበርከት ያሉ ጥያቄዎች ነው ከዚህ ጋር ተያይዘው የመጡት። እንግዲህ ጽንስን ሊያቋርጡ የሚችሉ ምክንያቶች ምንድናቸው? እነዚህ በመደበኛነት እኛ ካነሳናቸው ሐሳቦች ባለሙያዎቹ ያነሱትም ጥያቄ ስለሆነ ማለት ነውና ስንት አይነት መንገዶች አሉ? ተደጋጋሚ ጊዜ የሚደረግ ጽንስ ማቋረጥ ምን ያመጣል የሚሉ ናቸው። ለጤና አስጊ የሆኑ ጽንስ ማቋረጥስ በሕክምና ወላያ የሚደረጉና ከሕክምና ውጭ የሚደረጉ የጽንስ ማቋረጦችን ብለው የተነሱ አሉ። ለምሳሌ ጽንስን ሊያቋርጡ የሚችሉ ምክንያቶች ያው ባለሙያዎቹም ያነሳዋል አይደለም? ብዙ ናቸው ምክንያቶቹ። በተለያዩ ግጭቶችም መጣበት ሁኔታ አለ። በከባድ ስራ እንደዚሁ ደግሞ በሱስ ምክንያትም ሊያቋርጡ የሚችሉ ተፈጥሯዊ ምክንያቶችም አሉ። ከኛ ቁጥጥር ውጭ የሆኑ ምንም ማድረግ የማይችላቸው ምክንያቶችም አሉ። ብዙ ጊዜ ማህፀን በደንብ ላይ ጠብቅ ይችላል። የማህፀን መላላት ካለ ጽንሱ መሸከም የማይችል ከሆነ በራሱ ጽንሱ ሊቋረጥ የሚችልባቸው አጋጣሚዎች አሉ። ከዛ ባሻገር ግን አሁን አንተም እያነሳቸው እንዳሉት እኛ ምናልባት የዕለት ተዕለት እንቅስቃሴያችን ናቸው ብለን የምናደርጋቸው ነገሮች ጽንሱ ላይ ደግሞ የራሳቸውን ተጽዕኖ ሊያሳድሩ ይችሉና ጽንሱ እንዲቋረጥ ሊሆን የሚችልባቸው ምክንያቶች አሉ። ግን ከነዚህ ውጭ ደግሞ እኛ በደንብ ትኩረት አድርገን የምንነጋገርበት ደህንነቱ ባልተጠበቀ መንገድ ሆን ብለው ሰዎች የሚያደርጉትን የጽንስ ማቋረጥ ላይ ፎከስ እናደርጋለን። ከዛ በተረፈ ግን በጣም ብዙ አይነት የጽንስ የሚቋረጥባቸው አጋጣሚዎች ምክንያቶች እንዳሉ ነው ባለሙያዎቹ የሚገልጹት። እንግዲህ ሱስ አንደኛው እንግዲህ ጽንስን ችግር ከሚፈጥሩ ነገሮች መካከል ይከለከላል። አልኮል፣ ሲጋራ፣ መድኃኒቶች በጣም ጥንቃቄ ማድረግ አለብን። እነዚህ ጽንሱን ሊጎዱ የሚችሉ ነገሮች ናቸው። ጽንሱ